በዚህ ጋር እና በዚህ ጋር ማለት ዞር ነበር እግሬ ቆርጧል። ሰላም ዩቲዩብ እንዴት ናችሁ? ዛሬም ቀውጢና ባበደ ቪዲዮ ተመልሰን መተናል። ቦሌ ላይ ነው እንግዲህ ፍሬንድሺፕ የቻይና ምግብ ለመሞከር እንሄዳለን። ከዛ በፊት ግን እዚህ ጋር አዲስ ባይኮች አሉ። እንግዲህ መንገድ በጣም ክራውድ ስለሆነ በእነሱ ለመሄድ አስበን እስኪ ዳውንሎድ እያደረግን ነው። አብራችሁን ቆዩ። ይመቻችሁ። አሁን ከደንበል ተነስተን ወደ ፍሬንድሺፕ ልንሄድ ነው። እኔ በፊት ስለነበረኝ ኦሬዲ አፑ ተከራይቻለሁ። ዮሲ ገና እየተመዘገበ ስለሆነ ትንሽ ይቆያል። አይ ቲንክ ጨርሷል መሰለኝ። አብራችሁ በጣም በቃ የሚገርም ጊዜ እያሳለፍን ነው። ያበረ ታይም። ያው ዮሲም ጨርሷል። ዮሲም ዛችላ ጨርሳለች። በስንት ደቂቃ እንደምንደርስ እናያለን። የተነሳ እንግዲህ 12 ተኩል ነው። ፍሬንድሺፕ ስንት ደቂቃ ይፈጃል? ለነገሩ ዮሲ ስላለ ቀስ ብዬ ነው የምነዳው። እሱ ይታሰብልኝ። ግን በቃ በጣም ደስ የሚል ቫይብ እያሳለፍን ነው። ከተማው በጣም ነው የሚያምረው። ኢየሱስ በዚህ ጋር እና በዚህ ጋር ማለት ሰው ሁላ እያየሁ ነው። በቃ በሳይክል እዚህ ጋር ነው የምንመለሰው። አይ ቲንክ ደርሰናል። የምንመለስበት ቦታ ከ49 ይሆናል። ከ49 ይሆናል ተኩል ነው የተነሳ ነው። ስለዚህ 20 ደቂቃ ማለት 20 ደቂቃ ነው የፈጀብን። እሱንም እየቆምን ምን እያልን ማለት ነው። ስለዚህ ይኸው እንደምታዩት 33 ብር የኔ መጥቷል። ያንተ ስንት መጣ? 28። ኦኬ እኔ መጀመሪያ ጀምሬ እንትን ስል ነበር ስዞር ነበር። እግሬ ተቆርጧል። የምር አሪፍ ነው ግን እግሬ ያማል። በስማ እኔ ይሄኛው ሁለተኛ ጊዜ ነው እቺ ስነዳና ዳገት። የዛኛውን ቀን እኮ ዳገት አልወጣሁም ጭራሽ። እየገፋ ነው። በዚህኛው ወጣው። እስኪ ነገ እንዴት እንደምናደር እናየዋለን። The next day የቻይና ሬስቶራንት ልንሄድ ልንቀርጽ ስንሄድ መቅረጽ አይቻልም ካላስፈቀዳችኋሉ። ሌላ ማይቻሉ ተገጭተን ነበር እና እስኪ አሁን ያለውን ነገር ልንሞክር ነው። እስኪ ይላል እስቲ እንግባና ደግሞ ያለውን ነገር እናያለን። እንግዲህ የቻይና ምግብ ለመሞከር ጃፓን ሄደናል። ጃፓን ስራው ደንበል ነው ግን ቦታውን ጃፓን እንግዲህ የቻይና ምግብ ለመሞከር እየሄድን ነው። አብራችሁን ዮሲም አለች። በላችሁ ሰላም በላችሁ። ሰላም ንቀት ነው እንዴ? 30 ሰው ንቀት ነው እንዴ? እና ምንድነው የምንበላው ግን አውቀዋል? የምንበላው እኔ የሆነ ኩኩይ ምናምን ቢሆን ይመቸኛል። የሆነ እስቲ ያለውን ነገር እናያለን። ወይ ፓስቲ በሻይ ያም ሪቪው እናድርግላችሁ እንዴ? እና ብቻ ምግብ የቻይና ሬስቶራንት አለ እዚህ አካባቢ። እዚህ እንግባ እንዴ? የእውነት እንግባ። እስኪ አሪፍ ቤት አይተናል። አሪፍ ቤት አይደለም ብቻ ገብተን ያለው ነገር እናያለን። አሪፍ ቤት ነው ማመን አለብን። ቻይኒዝ
ሌላ እስኪ ቀለል ያለ ነገር በልተን ነው የማይከብደን። ይኸኛውንም አስገባው። ሲፉድ ነገር አለ። ሲፉድ አለ። አንቺ የምትመርጭን እዚህ ውስጥ ንገሪንና እንውሰድ። ከዛ ወይ እኛ ጎግል አድርገን እንትን ነው እሱ ነገር ይሄ ተጠቅሶ ማለት ነው። ለዚህኛው ማለት ክራምፕ ነው የሚባለው ነው። እንደዛ ነገር ደስ ይሄን ጽድለኝ ሞክረው ነው። ይሄን ሞክረው ይሄን ሞክረውና ከተመቸ አንድ ሌላ ነገር እናዛለን። በቃ እንግዲህ አሪፍ አድርገሽ ዶሎሴ ነው። አረ ይመለሳል። እንጨርሰው ይመለስ ምን ባትወስደው አሪፍ ነው። ብቻ አሁን እንትና ላይ ሚስተር ቢን ላይ ተዋላ ይሄንን ነበር እና የእውነት ነው የምላችሁ በጣም በቃ መቅመስ የምፈልገው ምግብ ነበረ። በጣም ተመችቶት እየበላ ነው። ገና ስታርተር ነው እዚህ ጋር የመጣል ለምዶበታል። እኔ አያያዙን ሁሉ አልለመድኩበትም፣ ግን ደስ የሚል ስሜት ያለው እሱ ተመችቶታል እየበላ ነው። አሪፍ ነው። የሆነ የሚደብር ነገር እኮ የለውም። የሆነ ምን አለው መሰላችሁ እንትን ጅንጅብል በጣም ቴስቱ ይሰማል። ጅንጅብል አለው። ከዛ ደግሞ ነጭ ሽንኩርት አለው። ግን ይሄ ምንድነው ይሄ እንትን ከዛ ደግሞ ሌላ ግሪን ነገሮች አሉት። ካሮት አለው፣ ባቄላ አለው። ከዛ የባህሩ ምናምን ይባላል እኮ ባህሩ የሆነ ባሩ አንቻ ብቻ እና ያቀረቡልን እንደ ስታርተር እሱም ነው። እዚህ ጋር አለና አሪፍ ነው። ብዙም የሚያስጠላ እንትን የለውም። ጨው ነው በጣም የሚሰማው። ጨው በጣም ነው የሚሰማው። በጣም በቃ በጣም ጓጉቻለሁ ጌታን እስከሚመጣ። በጣም ስላችሁ በቃ የቻይና ምግብ መሞከር በጣም ነበር የምፈልገው፣ ግን ያው ደፍሬ እንትን ብዬ አላውቅም ነበረ። ዛሬ ግን በቃ መሞከር አለብን ተባብለን መተናል። እንግዲህ ያሉን ነገር እናሳያቸዋለን ከመጀመሪያው እስከ መጨረሻው ጀምሮ። ያዘዝነው ምግብ ምን ይሁን ምን ይባል ከየት ይምጣ እንዴት ምንም እውቀቱ የለንም። ብቻ ዝም ብለን ደፍረን አጋጣሚ መንገድ ላይ ስናየው ነው የገባነው። ግን በቃ አሪፍ እንደሚሆን ተስፋ አደርጋለሁ። በጣም ብዙ ነው የመጣው ማንደሪቅ በጣም ብዙ ነው። በድስት ነው የመጣው። ግን እኔ እንደዚህ አልጠበኩም። እግዚአብሔር እንደዚህ አልጠበኩም። ሽታው ግን አሪፍ ነው። አይ ብቻ አሪፍ ነው። እስኪ ዮሲ ምን ተሰማው የሚለውን እንዴ። በድስት ነው ያመጣው።
በደስታ ነው የመጡት ነው። እሺ ማስወና ነው አንንጃ ነው ውስጥ እየፈራ ለምን እንደሆነ አላውቅም። አዳሬን ውሎዬን እነግራቸዋለሁ ነገ ያለውን ነገር እንጂ ከባድ እና በጣም እኔ ለመቅመስ ጓጉቻለሁ። ጌታን እምላችሁ ምንድን ነው የምጠብቀው? እኔ ሩዝ አመጣለሁ። ሩዛች እሺ ሩዝ ሊመጣ ነው። ቅድም ያልኳችሁ ነገር ይሄውና ጌታን ኩኩየው ይኸውና ኩኩዬ ምንድን ነው የሚባለው? አላውቅም። ክራፕስ መሰለኝ የሚባለው አይደል? መሰለኝ አይደለም ግን ግን ከሆነ ጉግል ብቻ ኩኩዬው በጣም ጌታን ነው ብላችሁ በጣም ጓጉቻለሁ። የሆነ አብሮትም ብዙ ነገር አለ። ምን እንደሆነ አላወኩኝም። አስጨርሰው ወንድ ልጅ እችላለሁ ነው ማለት ያለበት። ወንድ ልጅ ቆፍጣና መሆን አለበት። አሁን ይህንን አንተንም በላለሁ ሁላችሁንም በላችኋለሁ እና በጣም በቃ እኔ ጓጉቻለሁ እስከምንቀምሰው። አሁን ሩዝ ላምጣላችሁ ብላለች። ሩዛችንን መስዋል ምን ሽሪምፕ ስሙ ተገኝቷል። አሁን ቢያንስ አንድ እውቀት አገኘ ማለት ነው ሽሪምፕ እንደሚባል። እንግዲህ አሁን እዚህ ጋር ሽሪምፕ አለ። የተለያዩ እንዴት ነው የምንበላው ነው አሁን ግራ የገባን ደግሞ ሁለተኛ እንዴት ነው የምንበላው? የሆነ ምንም ግራ የሚያጋባ ነገር ነው። እንዴት እንደምንበላ ግራ ገብቶናል። ምንድን ነው እሱ? ጌታ እንጥራት ልጅቷ ምንድን ነው? እሺ አንተ እሱን ቅመስ፣ እኔ ልቅመሰው ክቡን ነገር። ምን ለምን ሩዝ አደርግበታለሁ? በዚህኛው እንዴት እንደሚያዝ ቶ በሹካው ቅመስና መጀመሪያ በዚህ ነው የምቀምሰው። ከዛ ቀና በል እስኪ ጌታ በል ዩሴዲ እንደዚህ ነበሩ ብላችሁ ጌታ እሺ እኔ ደግሞ ይልቅመሰው ነው። ከባድ ነው በኢየሱስ። የሆነ የሚከብድ ጣዕም አለው። ምን እንደሆነ ግን ኖርማል ነው ስላችሁ ኖርማል ነው ጌታ፣ ግን የሆነ የሚከብድ ጣዕም አለው። ስለዚህ አሁን ኩኩዬውን እንዴት ነው የምንበላው? እኔ በይ ጌታ እጅ ሰጠ። ኧረ በስመ አብ ዮሴ አልበላም ማለት አሁን ምኑ ነው የሚበላው ነው? ምኑ ነው የሚበላው? እኔ እኮ ባውቀው ኖርማል ነው የሚላጥ ነገር አለ ጌታ። እውነት ስለዚህ እዚህ ለላጥ ላጠው
ጌታን አሪፍ እስቲ ይሄኛውን እንዴት እንደሆነ እንየውና ጎበዝ ነው በጣም ይሄንን ችሎ ያለውት ጎበዝ ነው የእውነት ነው ብላችሁ ዮሴፍ የሌለ ነው የጨነቀው። ግን ኖርማል ነገር ነው ስታስቡት ምግብ ነው። ግን ምንድነው የሆነ ቴስቱ ያልለመድነው ነገር ነው። በቃ እንደዚህ የሚደብር ወይ የሚቆመጥጥ ወይ የሆነ ነገር ሆኖ አይደለም። ኖርማል ነው ግን ቴስቱ ምንድነው አልለመድነውም ስላችሁ በቃ የሆነ ቀምሰህ ነው ማናውቀው አይነት ነገር ነው ያለው ውስጡ ማለት ነው። ያው ብዙ ጊዜ እንደዚህ አይነት ነገር በልተን አናውቅም ከአሳ ውጭ በቃ ውሃ ውስጥ የሚኖር ነገር ከዛ ውጭ ምንም በልተን ስለማናውቅ ጣዕሙ ትንሽ ይከብዳል እንጂ ኖርማል ነገር ነው። ግን እንጨርሰዋለን የሚለው አይታሰብም። እሱ አይታሰብም። በጣም ብዙ ነው ያቀረቡልን። ዮሲ ጨርሷል እንዴ ውስጥ ሪአክሽን ኔቨር ዞራ እድሴ በላ ዮሴፍ እውነት አልቻለም። ግን ሁኔታው ለኔ ተመችኝ። አሁን እኔ እበላለሁ ቁጭ ብዬ ማለት ነው። ድረስ መብላቱ ራሱ በጣም ስለሚችል ነው። እስቲ እንደዚህ እናንተ የቀመሳችሁት ካለ ምናምን ነገር ንገሩንና እስቲ እኛም እዛ መተን እናየዋለን። ይሄኛው በጣም ለኔ በጣም ከባድና ደባሪ ነገር ነው። በጣም እሱ ተመችቶታል አይደል? ተመችቶታል። ግን ከባድ ነው ማለት እኔ ሁለት ነገር ነው የቀመስኩት፣ ሁለቱም ደስ አይል ይመስለኛል። ግን ሶሱ አንድ ላይ ስለሆነ መሰለኝ የሶሱ ሁሉንም ስለሚያጠቃልለው ሁሉንም ስለተነካካ ነው እሱ መሰለኝ። ከዛ ግሪን ቲ አለ በባዶ እሱን ስትጠጡት ቢያንስ አፋችሁ ላይ ያለውን ፍሌቨር ያጠፋዋል። እዚህ ውስጥ የማውቀው ይሄኛው እንትን ብቻ ሩዙም ብቻ ሩዙም ከበደኝ አልቻልኩም። እሱ እየበላ እንግዲህ አሁን በልተና ያለውን ነገር ውጭ እንነግራቸዋለን በደንብ እና በልተናል። ያው ያመጡልን በጣም ብዙ ነው፣ መጨረስ አልቻልንም።
እኔ የቻልኩትን እንግዲህ ቀምሻለሁ፣ ግን በጣም እኔ ደስተኛ ነኝ። የእውነት በጣም ደስ ያለኝ በመጠኑ አሪፍ ነው። እንግዲህ ኔክስት ምን ቀምስ ይመስለኛል አይደል? ኔክስትም እንግዲህ እንቀምሳለን። ያመጡልን በጣም ብዙ ነው፣ ለእኛ ከመጠን በላይ ነው። በጣም የበላሁት እንግዲህ ይሁን ደስ የሚል ኤክስፒሪየንስ ነበር የእውነት። እኔ በቃ ማረሰው ለመጀመሪያ ጊዜ የቻይና ምግብ እግዚአብሔርን አሪፍ ነው። እኔ ተመችቶኛል። ያው በሂደት ስደጋግሙት አንዳንድ የሆነ በጣም የምትለምዱት አይነት ነገር አለ። ይህም እንደዛ ነው። የሆነ ተደጋጋሚ ትንሽ ጊዜ ካገኛችሁት ይለመዳል። እና ዮሲ የሌለ ነበር የከበደው እግዚአብሔርን እንዲህ በጣም እንትን አለ። ግን እኔ ብዙም አያችሁ ሌላ ሀገር ራሱ ሄድ እላመዳለሁ ማለት ነው የእውነት። ጣዕሙ ግን በጣም መታችሁ ሞክሩት። ብቻ ምንላችሁ እሱ ነው፣ መታችሁ ሞክሩት። አቤቱ በጣም አሪፍ ነው፣ ጸጥ ያለ ነው። አቤቱ በጣም ጸዴ ነው። መስተንግዷቸውም በጣም አሪፍ ነው። እውነት ለመናገር በጣም አስተናጋጆቹን ልናመሰግን እንወዳለን። ይህ ቪዲዮ እና አቤቱ በጣም አሪፍ ነው። ደስ የሚል ቤት ነው። በጣም ጸጥ ያለ ነው። ጃፓን አካባቢ ነው ያለው። ያው አጋጣሚ ራንደም ነው የገባነው። ያው የቻይና ምግብ ለመሞከር ነው የመጣ ነው። አጋጣሚ ስናልፍ ቤቱ የሆነ የሚስብ ነገር አለ፣ እንሞክር ብለን ገባን። አሪፍ ነበረ። ደስ የሚል ኤክስፒሪየንስ ነበረ። ዩቱባችንን እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንገናኛለን። ይመቻችሁ። ተመልሰናል። ምግባችንን በልተን ቀምሰን ወተናል። እንግዲህ እኔ ጣዕሙ ብዙም አይደለም ስላችሁ በቃ የሆነ ያለመድነው ነገር ስለሆነ ትንሽ ከብዶናል። ግን እኔ ከጠበቁት አንጻር በጣም አሪፍ ነው ስላችሁ በቃ የሆነ ከባድ ነገር እንደነበረ ነው ማሰቡ። ግን ያው አሁን የሆነ እንዳሰብነው ነገር አይደለም እና ወጣም ያለ ነገር ስለሆነ አሪፍ ነው፣ ተመችቶኛል። ዮሲ ግን በጣም ከብዶታል። በቃ ሪያክሽኑ ፊቱ ላይ ይታይ ነበረ በደንብ ማለት ነው እና ብዙም አልቀመሰውም። እስኪ እሱ የሚለውን ደግሞ ሁለቴ ነው የሞከርኩት። ሁለቱም በጣም የሚያስጠላ ደባሪ የሆነ ስሜት ነው ያለው። እሱ ወዶስ ነበር ምናምን ነገር ስሜት እያዩን ነበር እና ስሜት ለመደበቅ ሞክሬ ምንም አልቻልኩም። እንዳያችሁት ግን ደባሪ የሆነ ነገር ነው። ቢያንስ ከ10 0 የሰጡት ነው የምላችሁ። ግን መታችሁ መሞከር አለባችሁ። አሁን የኛውን ሞክረናል። በእርግጠኝነት ደግሞ የኢንዲያን እንደምንሞክር የኢንዲያንን እንሞክራለን። እኔ ደስ ይለኝ እንሞክራለን እሱኛውን። ቀጣይ ደግሞ እናንተም የኛውን ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እንደምታደርጉት ተስፋ አለን። ደግሞ ታደርጉታላችሁ። አሪፍ ጊዜ አሳልፈናል። ደስ የሚል አሳልፈናል። እንግዲህ ቀጣይ ደግሞ አሁንም ኔክስት ደግሞ በጣም ያበደ ከዚህ በጣም ከውጭ የሆነ እኔም የጓጓሁለት ቪዲዮ ነው። በቀጣይ ቪዲዮ እስከምንገናኝ ከልብ እናመሰግናለን። ይመቻችሁ።